በርካታ ኢትዮጵያንን ያስቆጣው የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢትዮጵያ ገንዘብ የተገነባውን የህዳሴውን ግድብ በአሜሪካ በሞኝነት የገንዘብ ድጋፍ የተደረገለት ግዙፍ የኢትዮጵያ ግድብ ሲሉ ገለጹት። ፕሬዝዳንቱ ትሩዝ ሶሻል በተሰኘው ማህበራዊ ሚዲያ ገጻቸው ላይ በለቀቁት ጽሑፍ አሜሪካ በሞኝነት የረዳችው የኢትዮጵያ ህዳሴ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽፈዋል። ከውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በመሆን በዲሞክራቲክ ሪፐብሊክ ኮንጎና በሩዋንዳ ሪፐብሊክ መካከል ባለው ጦርነት ላይ አስደናቂ የሆነ ስምምነት ማዘጋጀት ሪፖርት በማድረግ በጣም ደስተኛ ነኝ። ይህ ጦርነት ከብዙዎቹ ጦርነቶች በበለጠ በከፋ የደም መፋሰስና ሞት የሚታወቅ ሲሆን ለአስርተ ዓመታት የቆየ ነው ካሉ በኋላ የሩዋንዳና የኮንጎ ተወካዮች ሰነዶችን ለመፈረም ሰኞ ዕለት ዋሽንግተን ውስጥ እንደሚገቡ ገልጸዋል። ይህ ለአፍሪካ ታላቅ ቀን ሲሆን በእውነት ለመናገር ለመላው ዓለም ታላቅ ቀን ነው ሲሉ አክለዋል። ለዚህ የኖቤል የሰላም ሽልማት አላገኘም። በህንድና በፓኪስታን መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በሰርቢያና በኮሶቮ መካከል ያለውን ጦርነት በማስቆሜ የኖቤል የሰላም ሽልማት አላገኝም። በግብጽና በኢትዮጵያ መካከል ሰላምን በማስፈነ የኖቤል የሰላም ሽልማት አላገኝም ያሉት ትራምፕ በቅንፍ ውስጥ በአሜሪካ ሞኝነት የገንዘብ ድጋፍ የተደረገለት ግዙፉ የኢትዮጵያ ግድብ ወደ አባይ ወንዝ የሚፈሰውን ውሃ በእጅጉ ይቀንሳል ሲሉ ጽሑፋቸውን ቀጥለዋል። የሩሲያ ዩክሬንና እስራኤል ኢራን ጉዳዮችን ጨምሮ ውጤታቸው ምንም ይሁን ምንም ባደርግ የኖቤል የሰላም ሽልማት አላገኝም። ነገር ግን ህዝቡ ያውቃል እና ለኔ ዋናው ነገር ያ ብቻ ነው። አመጣው ለሚሉት ሰላም የሚገባውን ክብር እንዳላገኙ ተናግረዋል። እንግዲህ አነጋጋሪው የትራምፕ ንግግርን በማስመልከትም ነው። እጅግ ያሳዝናል። የኢትዮጵያ ህዝብ ከመቀነቱ እናት ፈታ አብዛኛው ህዝብ ከኪሷ ወጥቶ የገነባውን ህዳሴ ግድብ እንግዲህ በእኛ ገንዘብ ነው ስሉም ነው። በጣም መሳለቅና ንግግራቸው ልክ በጣም ተገቢ እንዳልሆነ ጨምረም ነው። በቅርቡ በህንድና በፓኪስታን መካከል በነበረው ጦርነት ዙሪያ ህንድ አሜሪካ ጣልቃ እንዳልገባች አሜሪካ እንዳላስቆመችም መግለጿም የምታወስ ነው። ሚኪ ታቦር ኢንፎን ሰብስክራይብ በማድረግ ወቅታዊና አጫጭር መረጃ አግኙ። ሰላም ቆዩልኝ።